አርቲስት ዘለቀ ገሰሰ ሙሉጌታ ገሰሰ ፍቅሩ ገሰሰ ወንድም የሆነው አዲስ ገሰሰ እንግዲህ ህልፈት ነው ዛሬ የተሰማው። ይሄንን እንግዲህ በመጀመሪያ በቀዳሚነት ምንጭም ጠቅሰው ምንድነው መዝናኛ ሚዲያ የሚባለው በጧቱ መጀመሪያ ሰማው ያለው አዲስ ገሰሰ የቦብ ማርሊ ልጅ እንግዲህ የዚጊ ማርሊ ማኔጀር በመሆን እንግዲህ ኢትዮጵያውያኖች እነዛን ታላላቅ በዓለማችን ላይ ነገሱ አርቲስቶች ያውቋቸዋል በሚባልበት ስሜት ላይ አዲስ ገሰሰ ግን አልፎ ማኔጀር መሆን እንደሚችል ሁሉ ያሳያ አብራቸው መስራት የቻለ ነው። ከዛ ባለ እንግዲህ ዚጊንም እንደ አጎት ሆኖ ማሳደግ ችሏል። ምን ያህል ቤተሰባዊነትም እንዳለው ማለት ነው። የሙዚቃ ጥልቅ ፍቅሩ ነው እዚህ ጋር ማየት ትችላለሽ። የቦብ ማርሊ 60ኛ ዓመት ምክንያት በማድረግ መስቀል አደባባይ ሪታ ማርሊ በተገኙበት ኮንሰርት እንዲያቀርቡ ትልቅ ኃላፊነት ተወጥቷል። እንግዲህ ያ በጣም በኢትዮጵያ ሙዚቃ ወይም ደግሞ በላይቭ ኢቨንት ወይም ኮንሰርት ታሪክ የማይረሳው ሊባል ይችላል። የቦብ ማርሊ 60ኛ ዓመት በኢትዮጵያ መከበሩ በተለይ በራስታፋሪያንስ ዘንድ የተለየ ትርጉምና ስሜት ያለው ምክንያታዊነትንም የተላበሰ የቃል ኪዳን ውጤት ነው ይሉታል እነሱ። የዛን ያህል አርቀው ሲመለከቱት በሀገራችን ደግሞ ተወዳጅ የነበረውን እንግዲህ ያኔ ገና ምንድነው አንድ ፍሬ የነበረው ቴዲ አፍሮን ጨምሮ በርካታ የሬጌ ዓለም አቀፍ አርቲስቶች በመስቀል አደባባይ ሲታዩ በላይቭ ሲሄድ የመጀመሪያ ስለነበር በጣም የማይረሳ ትልቅ ግዙፍ የሆነ ኮንሰርት ነበረ። እንግዲህ ለዚህ ዝግጅት መቃናትም ዋነኛው ባክቦኑ በመሆን እንግዲህ አስተዋጽኦ ያበረከተው አዲስ ገሰሰ ነው። ከዛ ባለፈ እንግዲህ በአጠቃላይ ከማርሊ ቤተሰብ ጋርና ከሬጌ ሙዚቃ ጋር በጣም ጥብቅ ግንኙነት ነበረው። እሱ ብቻ ለመላ ቤተሰቡ የሬጌ ፋንስ ናቸው ወይም ፋሚሊ ናቸው። የታላቋ ድምጻዊት እጅጋየሁ ሽባባው እንግዲህ ማኔጀር በመሆን እስከ ሰምና ወርቅ ትልቁ ሰዓት ድረስ አብረው ዘልቋል። የዘመናችን የሙዚቃ ንጉስ የአሰላሳዩ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ማኔጀርም ነበር ረጅም ዓመታት እንግዲህ ከዛ በኋላ ነው ማኔጅመንቱን ከረጅም ጊዜ በኋላ እንግዲህ ለነ ጌች ያስረከበው ማለት ነው። እስከዛ ሰዓት ድረስ እነ ጌታቸው ማን ጉዳይ አሁን ደግሞ በአገር ውስጥ ማሂ እስከምትመጣ ድረስ ግን ረጅሙን የቴዲ አፍሮን እንግዲህ የማሳመን ጉዞ በተለይ የመጀመሪያው ከባዱ የመጀመሪያው ነው አይደል እንዴ መሰረቱ ሲጣለውና ቴዲ አፍሮ በመላው ዓለም ላይ ይዘዋወረ እንዲሰራ ብቻውን ስቴጅ በቃ ከባንዱ ጋራ ሙሉ ብቻውን እየተገኘ እንዲሰራ የሚያሳምን መድሎችን የሚከፍት መድረኮችን የሚያመቻች ድምጽን ወክሎ ምላሾችን የሚሰጥ እቅዶችን የሚያወጣ ታላቅ ስትራቴጂስትም ነበር ነው የሚባለው። ከዛ በተጨማሪ እንግዲህ በአሜሪካ ወንድሞቹ ይሰሩበት የነበረው ዋይልድ ሄር የተባለ የሙዚቃ ክለብ አብሮ በመግዛት የግል ንብረት አድርገው በጋራ ይሰሩ ነበር። በደንብ ያግዛቸው እንደነበር የቤተሰቡ መከታና ታላቅ ወንድምነትን ኃላፊነት የሚወጣም እንደነበረ ወንድምም ነው ኃላፊነቱን በዛው ልክ የነበረ ሰው እንደነበረ ፋሚሊዎቹ ይናገራሉ። ወደ ኢትዮጵያ ከመጣ በኋላ እንደነ ሄዋን እንደነ ዲበኩሉ እንደነ ሃሌሉያ ቅድም እንዳለው እንደነ ኃይሉ አመርጋና ሌሎችንም ያቀፈውን ጃኖ ባንድን የመሰረተውና ለዝና ያበቃው አዲስ ገሰሰ ነው ሙሉ በሙሉ። እዚህ ጋር እንግዲህ ምንድነው ጃኖ ባንዶች በተለያየ ቦታ ላይ የነበሩ ታለንቶች ናቸው። ተበታትነው በየግላቸው ፈለጋቸውን በመፈለግ ላይ የነበሩ በኃይሉን ከሮሃ ክለብ ሄዋንም እንደዚሁ ከኔ ጋር ነበረች። የዛን ጊዜ አልበም ፕሮዲዩስ ላደረጋት አስፈርሚያት እኔ ጋር ነበረች። ክለብ ደግሞ ዘበያይነቱስ የሚባል ባንድ ውስጥ አስጀምሪያት እዛ ነበር የምትሰራው ሄዋን። ከዛ መጥቶ አይቶ ተመልክቶ ከተማውን ዞሮ ታለንቶች መርጦ ካያሉበት ያንን ታሌንት ማኔጅ ማድረግ ወደ አንድ ውህደት ማምጣት ልክ አንድ አሰልጣኝ ብቃቱ የሚታየው ምንድነው በተለያዩ ክለብ ውስጥ ይጫወቱ ከጀርመን ከፈረንሳይ ከእንግሊዝ ያሉ ተጫዋቾችን ጠርቶ ብሔራዊ ቡድኑን በአጭር ጊዜ ውስጥ አዋቅሮ ቡድኑን ለዋንጫ ሲያበቃ ነው አይደል ጀግንነቱ የሚታየው። አሰባሱ ምን አይነት ቲም ሰራ ይባላል። ልክ ይሄ የኮቺንግ የሙዚቃ ኮቺንግ ስራ የመስራት ያህል በጣም ከባድ ኃላፊነት ያለበት ስራ ነው የማኔጀርና የፕሮዲዩሰር ስራ ማለት ነው። ይሄንን በኃላፊነት የተወጣ ነው ጃኖ ባንድን ቅድም እንደሰማነው በአንድ ቀን ኦቨርናይት ነው ብራንድ አድርጎት ያደረው። እንደ ትላንትና አዳዲስ ድምጻኖች የማይታወቁ የተለያየ ቦታ ትናንሽ ፋን የነበራቸው አርቲስቶችን አሰባስቦ እነ ሚካኤል ኃይሉ ሚካኤል መለሰ ደግሞ አሁን በፕሮቴስታንት ቸርች ውስጥ ተመልሷል። አቀናባሪ በጣም ኃይለኛ ልክ እንደ ሚኪ ጃኖ የነበረ ጊታሪስት ነው። እሱም ሊድ ጊታሪስት እነሱን ጨምሮ ሌሎች በጣም ኃይለኛ እነ ጆኒ ድራምን ጠርቶ ጃኖ ባንድን በሚገርም ሁኔታ ማገናኘቱ ብቻ አይደለም ታላንት ማሰባሰቡ ብቻ አይደለም ጄነር መምረጥ መቻሉ። ይሄ ባንድ ዝም ብሎ ያገኘውን ዘመናዊ ሙዚቃ ባህላዊ ሙዚቃ የሚከትፍ ባንድ ሳይሆን የሆነ አይነት ፎርም ሊኖር ይገባል፣ ዓለም አቀፍ ከለር ተች ሊኖር ይገባል ብሎ ኢትዮ ሮክ የሚባለውን ስታይል ፈጥሮ የሀገርኛ ቅኝትን ከሮክ ሙዚቃ ጋር ማዋሃድ መቻል። ሮክ ደግሞ ምን አይነት ነው ለአበሻ ጆሮ በጣም ከባድ እንደሆነ ይታወቃል። ሮክ ሙዚቃ እኛ ለሂፕ ቅርብ ነን፣ እኛ ለሬጌ በተለይ ቅርብ ነን። ሃውስና ቴክኖ ዲስኮ ለኛ ቅርብ ሊሆን ይችላል። ሌሎች ዋልዝና አርኤንቢ ሊስማማን ይችላል። የተመረጡ ሙዚቃዎች ኢትዮጵያ ውስጥ ሊገሉ ይችላሉ። ነገር ግን ሮክ
ሙዚቃዎች ብዙም ኢትዮጵያ ውስጥ ተጽዕኖ አይፈጥሩም። ሮክ ለኛ ጆሮ በጣም ደረቅ ነው። ነገር ግን ያንን መርጦ እንዴት አድርጎ ደግሞ እንዳለሰለሰው ያንን የሮክ ተች ያልተነካውን ከለር ወስዶ በጣም በለሰለሰ ሁኔታ በሀገርኛ ቅኝት አዋስቶት በአምባሰል በማይነር በሜጀር ውስጥ ሲከተው እንዴት እንደና አይራቅ በቃ የተጠቀምበት ቅኝት ያ የሮክ እነ ሚኪ ጃኖ ዛጋ ጊታሩን ደረቅ አድርጎ ይጮታል። ደግሞ ተመልሶ ተመልከች ከኋላ አይለቅም፣ ሀገርኛውን አይለቅም ፍሬሙ። ይሄ ሙዚቃ በጣም የሚገርም አይነት ነው ማለት ይሄ በሚገርም ሁኔታ የውጭውንና ባህል ዘመናዊን ያስታረቀ ዘፈን ነው። ለእኔ በጣም ትልቅ ግኝት የሆነ ዘፈን ነው። ተመልከቹ ላይ ነው አይለቅም በቃ ይሄ ነው በቃ ይዘፈን ባክቦን መሰረት ማለት ነው። እና ከዛ በኋላ እነሱ የሮክ ፊዥኑን በደንብ አድርገው ክሬቲቪቲያቸውን ይጫወቱታል። ደረቅ የሆነውን ሃርድ ሮክ የሆነውን ነገር ሲነካኩት ታያለሽ። እና ግን አበሻ በየትኛውም እድሜ ላይ በየትኛውም ቦታ ላይ ሆኖ እንዲሰማው እንዲግባባበት አድርጓል። ምን አይነት ወጣቶች መጡ ዋው እንዲባል በአንድ ቀን የቴሌቪዥን ስርጭት ነው በማግስቱ ብራንድ ሆነው እንዲያድሩ ያደረገው ማለት ነው። ስለዚህ ይህንን አይነት የሙዚቃ ጄነር ወይም ከለር እንዲፈጠር ጃኖ ባንድ የሚለውን ብራንድ እንዲኖር ማድረግ በጣም ከባዱ ስራ ነው። በአንድ ቀን ኦቨርናይት ነው የፈጠረው ማለት ሂደቱ ብዙ ነው። ግን ይሄ ዘፈን ከተለቀቀ በኋላ በማግስቱ ከዜሮ ወደ ሂሮ ነው የመጡት እነዚህ ልጆች። ስለዚህ ይሄን ዘፈን መምረጡ ራሱ እንደገና ዓለም ላይ እንዲዞሩ ወዲያውኑ የጃኖ ባንድ ጉዞ በጣም የሰመረ ነበረ። ልክ እንደነ ቴዲ አፍሮ እንደነ ጂጂ ሁሉ እያየ ነው በቅርብ እንግዲህ አጠገባችን ባየ ነው ባይናችን በምናውቀው እነዚህ ልጆች ከመሀል አዲስ አበባ አውጥቶ በሙዚቃው ደግሞ በተለያየ ዓለም ላይ በባንድ እንዲዞሩ አድርጓል። ምንም እንኳን ወደ በኋላ ላይ የጥቅም ጉዳይ የተለያዩ ነገሮች ግጭቶች ቢነሱም ማለት ነው። ይሄ ያው እንግዲህ ትንሽ ያለ ነው። በስራ መሀል ላይ አንዳንድ ነገሮች ሊፈጠሩ ይችላሉ። ነገር ግን ትልቁን ስራው የተሰራው ስራ ይከብዳል። ከምንም በላይ ያደረገው ማድረግ የቻለው ነገር በጣም ይከብዳል። ይሄ እንግዲህ የአርቲስቱን ብቃት ያሳያል እንደማሳያ ነው። ከዛ በኋላ ለምሳሌ ዜሮ ቱ ሂሮ ካመጣቸው በኋላ ከዚህ አልበም በኋላ ቀጣዩ አልበም ለምሳሌ እዚህን ያን ሰክሰስ አላመጣም። ያለ አዲስ ገጽታ ነው የተሰራው። አየሹ አማካሪ ወይም ኮች አስፈላጊ ነው። አሰልጣኙ ማን ነው? አሰልጣኙ ቡድኑን ይወስነዋል። በማንቸስተር ታውቂዋለሽ እንግዲህ ተጽዕኖ ለምሳሌ ማንቸስተር ከእንትና በፊትና ከእንትና በኋላ ማን ነው? አሁን አዲስ አመጣ ነው። አሁን ሰሞኑን ስናርፍ ረሳሁት። እናትሽ ጠይኔ ነገር ረፍት እኮ አልችልም። ዝም አልኩብህ ካሪክ ልምጣብሽ ብዬ እኮ ነው። ከካሪክ በፊትና ከካሪክ በኋላ ማለት ነው። አሁን አዲስ ካሪክ ነው በቃ ለጃኖ ባንድና ልክ እንደዚህ ቡድኑን ራሱ ያሉ ልጆችን አመጣቱ ይሄን ፎርም ማድረግ መቻል ከባድ ነው እና በጣም የሚገርም ታለንት ማኔጅ ማድረግ ጥበብ ነው። ራሱ ያን ጥበብ መወጣት ይቻለ ነው። ቀላል ሰው አይደለም ያጣ ነው ለማለት ፈልጌ ነው። የግዴታ እኛ ሀገር አሁን የሚታየው ፊት ለፊት ድምጻዊ ብቻ ነው። አሁንም ድረስ አሁን ትንሽ የተሻሻለ በጣም ሪል የሆኑ የሙዚቃ አፍቃሪዎች ጀርባው ማን ነው? ምን ድረስ ነው ኃላፊነቱ? ምን እንዴት አስበው ዘፋኙ በል የተባለውን እንደሚል ማለት ከራሱ ድርሰት ውጭ ከሆነ የተሰጠውን ነገር በማዋሃዱ ጉሮሮ ላይ በማዋሃዱ ነው መደነቅ ያለበት እንጂ ሀሳቡን ይዞ በመምጣት ከመሰረቱ ክሬት አድርገው ከዜሮ የሚያመጡት በተለይ ፕሮዲውሰርና ማኔጀር ላይ ያለ ግንዛቤ ዛሬም ዜሮ ነው። ገና ብዙ እኔ ራሴም የሄድኩበት መንገድ ስለሆነ ነው ብዙ ስለሞከርኩበትና የት ጋር እንዳለ አይቼ በደንብ አንድ ቀን በደንብ ስለ ማኔጀርና ፕሮዲውሰርነት በደንብ ኤክስፕሌን ማድረግ ፈልጋለሁ። በኢትዮጵያ ውስጥ የት ገና ያለው አስተዋጽኦ ምንድን ነው? አሁን ያለው አርቲስቶች ምን ያህል ሊያግዛቸው ይችላል? እንዴት ይረዱታል? የኢትዮጵያ ሙዚቃ በቃ ፎርሙላስ እንዲሆን ያደረገው እንደዚህ አይነት የተቀናጀ በባለሙያ የተመራ ሲስተም ስለሌለው ነውና እንደዚህ አይነቱ በቀደመው ዘመን ላይ እንግዲህ ይህንን ስራ ደፍረው ሰርተው በዓለም ላይ ያለ ነው በጣም ትላልቅ ካምፓኒዎች ሪከርድ ሌቭሎች ማኔጀሩን ወይም ፕሮዲውሰሩን ለማግኘት ለመፈረም በጣም ከባድ ነው። እዛ ገባሽ ማለት ህይወትሽን መቀየርሽን አረጋግጥሽ ማለት ነውና ሰውን ሪከርድ የፈረመ አርቲስት እንዴትም አድርጎ ላይ ይታወቅ አይችልም። ወይም ደግሞ አሁን በጣም ታዋቂ የሆኑትን ጄዚ ፕሮዲውስ ሊያደርጉሽ አስፈረሙሽ ማለት እንግዲህ ቀጣዩ መንገድ ወለል አለ ማለት ነውና እንደዚህ አይነት ፕሮዲውሰሮች በኢትዮጵያ ውስጥ ለምንድን ነው የማይፈጠሩ ሲባል የራሱ የሆነ ያየነው የቀመስነው ያጣጣምነው ልምድ ደረጃውን በደንብ የምናውቀዋለን። እሱ ሌላ ጊዜ እናወራለንና ይሄንን ደፍሮ ግን በጣም የሚያም ነገር አለው። ያንን ደፍሮ ተቋቁሞ ኢንቨስት አድርጎ ምን
ይህንን ብሎ ጃኖ ባንድን ፈጥሯል። ብዙዎችን ስራዎችን ሰርቷል። አርቲስቶችን ባሉበት ሄዶ ያበረታታል፣ ያደንቃል፣ ጋይድ ያደርጋል፣ ሙዚቃዎችን ይሰማል፣ ይገመግማል። የተሻለ ፎርም እንዲይዝ ሁል ጊዜ እውቀቱን ሳይሰስጥ በነጻ የሚሰጥ አይነት ሰው ነበር። አዲስ ገሰሰ ላይ ነው ዛሬ። አዲስ ገሰሰ በጣም ትልቅ ጃይንት የሆነ ዓለም ላይ ትልቅ ሚና የነበረው ከዚህ በላይ መስራት የሚችል ሲስተም እንደውም የተመቻቸ ሁኔታ ቢኖር በኢትዮጵያ ውስጥ ከዚህ በላይ ትልቅ አስተዋጽኦ ማበርከት የሚችል የሙዚቃ ሰው እንደሆነ መመስከር እፈልጋለሁ፣ መናገር እፈልጋለሁ። በቢዝነሱም ረገድ እንግዲህ እኔ እንኳን የማውቀው እዚህ ቦሌ ግሪክ ስኩል አጠገብ ላይንስ ደን ሆቴል ኢንተርናሽናል ሆቴል ወደ ሀገሩ ገብቶ እንግዲህ የዛም ባለቤትና መስራች እንደሆነ አውቃለሁ። ሌሎችም ተጓዳኝ ነገሮች ይኖሩታል። በጣም ትልቅ ጉምቱ የኪነ ጥበብ አንድ ሰው ነው ዛሬ ያጣነው፣ ታላቅ ሰው ነው ያጣነው። ይሄን ለማለት ነው እንግዲህ በጣም ያው አንተ ካለክ ከዘርፉ በጣም ብዙ ጊዜውን ወስደህ አብራርተከዋል። ሙዚቃኞች እንደዚህ አይነት ነገሮች ሲነሱ ያው ኤፊ በደንብ ያየር ሰዓቱን ይዞ ቆጣጣል። ባለፈው እንደዚህ በደንብ ያው ህይወታችን ስለሆነ ልክ ነሽ። የሰሜን በቀደም ይሰራ ነው በጣም ወሳኝ ነበረ። እስካሁን ድረስ ያው ጥያቄ የሆነውን ነገር እንዴት አድርገን መልስ ለመስጠት እየሰማኝን ስንተነት ነው ያልተነገሩ ነገሮችንም አክለንበት ነው ማለት ለተለት በቅርበት ሆነን ስለምናሳልፍ የምናውቃቸው የምናያቸው ነገሮች የበለጠ ብዙ ያግዙናልና ስለ አዲስ ሳስብ ብዙ ነገሮች እኔ እንደውም አሜሪካ ሜዱን አሁን አላወኩም እንጂ አንድ ፕሮግራም ለመስራት ፈልጌ በተደጋጋሚ እየደወልኩለት ነበር። ይገርምሻል። እና ሰሞኑን ስልኩ ግን እንትን አልነበረም፣ አያየውም ነበረ። በቃ እንግዲህ ያለበት ሁኔታ ሊሆን ይችላል። ቴሌግራም ላይ እንደምትመለከችው ሎንግ ታይም ነው እንግዲህ ከገባ። ስለዚህ እኔ የላኩለት ቮይሶች ምናምን ያሉት በሙሉ እንዳሉ ናቸው። በጣም ያሳዝናል። የሰማነው ነገር በጣም ልብ የሚነካ ነው። በጣም ታላቅ ሰው ነው። አዲስ በብዙዎች ዘንድ ብዙ ሊባልለት ብዙ ያልተደመጡ ነገሮቹ ገና የሚወጡለት አይነት ታላቅ አርቲስት ነው። ነፍሱን ይማር ነው የምንለው። ወደ ሀገር ቤት እንደሚመጣ ነው እንግዲህ እየሰማን ያለ ነው። ወደዚህ ለማምጣት ሙከራ እንዳለ ነው። ቀጣይ የሚወጡ አዳዲስ ነገሮችን ይስከታተል እንደዚሁ እናደርሳቸዋለን። ከኛ ጋር በእርግጥ የምንገናኘው ማክሰኞ ነው ከዚህ በኋላ። ነገር ግን በሶሻል ሚዲያዎቻችን ደግሞ እንደዚሁ 24/7 በሚለው መርህ አሪፍ መዝናኛ በሚለው ፌስቡክ ገጽና ቲክቶካችን ላይ ያሉትን አዳዲስ ነገሮች እናደርሳቸዋለን። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ፣ ለጓደኞቹ፣ ለባልደረቦቹ፣ ለመላው የአዲስ እንግዲህ በጣም የሙዚቃ ሮል ሞዴል አድርገው ብዙዎች የሚያነሱት ነውና መጽናናቱን ይስጥልን እንላለን። እኛም ጭምር በጣም ማዘናችንን እንገልጻለን።